بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالاً كثيراً ونساءً، واتقوا الله الذي تساءلون به والأرحام، إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كلام الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. يا معاشر المسلمين عباد، إن شاء الله يا الله سبحانه وتعالى فقالك هنا لهيالو جيت الله سبحانه وتعالى ያው እንደሚታወቀው ረመዳን ሶስተኛው ሌሊት ላይ እንገኛለን። አላህ ሱብሓነሁ ወተዓላ ጾመው ከተጠቀሙትና ራሳቸውን በረመዳን ውስጥ ተመረው ከቀየሩት ከታላላቆቹ ተርታ አላህ ያድርገን ኢንሻአላህ بإذنላህ ዐዘ ወጀል። አላህ ሱብሓነሁ ወተዓላ እንለምነዋለን። እናም ረመዳን እንደመሆኑ እኛም አንዳንድ ታሪኮችንና ቂሳዎችን በመንሰማ ጊዜ ራሳችንን ለመቀየር አንደኛ የመሰረት ድንጋይ ነው በሚል እስኪ ስለ ነብያቶች አንዳንድ ነገር ከጫፍም ቢሆን ላይመድላም ቢሆን በስሱም ቢሆን እንመልከት ብለን ነው። ባረከላሁ ፊኩም። ለኢላህ ያሉ ጌታ አላህ ሱብሓነሁ ወተዓላ በተከበረ በሆነው ቁርአኑ እንዲህ ይላል፣ ወኢነ ዩኑስ ለሚነል ሙርሰሊን ኢዝ አበቀ ኢለል ፉልኪል መሽሑን ፈሳሀመ ፈካነ ሚነል ሙድሐዲን ፈልተቀመሁ ልሑቱ ወሁወ ሙሊም ፈለውላ አነሁ ካነ ሚነል ሙሰቢሒን للبث في بطنه إلى يوم يبعثون فنبذناه بالعراء وهو سقيم وأنبتنا عليه شجرة من يقطين وأرسلناه إلى 100,000 أو يزيدون فآمنوا فمتعناهم إلى حين. لا هيالو جيتا الله سبحانه وتعالى بالزملك قلص لنا ربي اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. እንደሚታወቀው ነብዩላህ ዩኑስ አለይሂ ሰላም ወይ ሌሎች ደግሞ ዮናስ ይሉታል። ነብዩላህ ዩኑስ አለይሂ ሰላም ከነብዩላህ ዒሳ ልደት በፊት በ8ኛው ወይንም ከ720 ምናምን ዓመት በፊት ቀድሞ የተወለደ ነው ይላሉ የታሪክ ሊቃውንቶች እንደሚሉት ማለት ነው። ነብዩላህ ዩኑስ አለይሂ ሰላም በአይሁድም እምነት እንዲሁም በክርስትናውም ዓለም ትልቅ ቦታና ትልቅ ስፍራ የሚሰጠው የአላህ ነብይ ነው ተብሎ የሚታሰብ ነው። በአዲስ ኪዳንም በብሉይ ኪዳንም የሰፈረ ማንነቱ የተገለጸ ማለት ነው። ቁርአን ከነሱ የተወሰነ ለየት ባለ መልኩ አምጥቶታል። እነሱ ያልገለጹትን ገልጿል። ምናልባትም እነሱ ጋር ያለው መጽሐፍታቸው ብዙ መጽሐፎቻቸው ብዙ ጊዜ ብርዞች ስለሆኑና አንዳንድ ተጨማሪ ዘመናት በተቀያየሩ ቁጥር እየተቀያየረ ነው የሚከደው። አላህ Subhanahu Wa Ta'ala ዋስትናም ስላልገባላቸው ማለት ነው። ቁርአን ግን ኢና ነህኑ ነዘልነ الذكر وإنا له لحافظون እኛ ቁርአንን እኛ ነን ያወረድነው እኛው ለሱ ጠባቂዎቹ ነን ብሏል። አላህ Subhanahu Wa Ta'ala በሑፋዞች አማካኝነት እየተጠበቀ ፊደል አይጨመርም። እንኳን አረፍተ ነገር ሊቀየር ፊደል አይጨመርም። ከቂራአው ከተለመደው ቂራአ ውጭ አንዲት ፊደል አጨምርም። አለቀ በቃ። አላህ Subhanahu Wa Ta'ala እንዲጠበቅ አድርጎታል። ስለዚህ የተጣራ የተበጠረ የነጠረ ትኩስ ያማረና አስተማማኝ የሆነን ዘገባ ላግኛለ ወደ ቁርአን ይምጣ። ከቁርአን ነው የሚገኘው እና ነብዩላህ ዩኑስ አለይሂ ሰላም
ነብዩላህ ዩኑስ አለይሂ ሰላም በአይሁዲዝም እንደዚሁም በክርስቲያኒዝም ቢሆን በእንትን እንደዚሁ ታላቅ ነብይ እንደሆነ ዕውቅና የሰጡት ነው። ለማንኛውም በቁርአን ላይ ታላቅ ቦታ ተሰጥቶት ተነግሯል። ነብዩላህ ዩኑስ አለይሂ ሰላም ነብዩላህ ዩኑስ በቁርአን ውስጥ ወደ 5 ጊዜ አካባቢ ተጠቅሷል። አንደኛ ዘኑን ይለዋል፣ صاحቡል ሑት ይለዋል፣ ዩኑስ እያለም ገልጾታል። ለላህ ያሉ ጌታ አላሁ ሱብሓነሁ ወተዓላ 5 አካባቢ ሱራዎች ላይ ሽፋን ተሰጥቶታል። ማን ማለት ነው? ነብዩላህ ዩኑስ አለይሂ ሰላም አንደኛ في سورة النساء تتقصوال وفي سورة الأنعام تتقصوال وفي سورة الأنبياء تتقصوال وفي سورة الصافات تتقصوال وفي سورة القلم تتقصوال نزم اعرافوش لاي امستم اعرافوش لاي متطوال مالتنا نبي الله يونس عليه السلام نبي الله يونس عليه السلام ታላቅ ደረጃና ታላቅ ማዕረግ እንዳለው ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ጠቁመውናል። ምን አሉ? ረሱሉ አለይሂ ሰላቱ ወሰለም እንዲህ ብለው ገልጸዋል። فيما رواه الامام البخاري رحمه الله تعالى من حديث عبد الله بن عباس ምን አሉ ነብዩ አለይሂ ሰላቱ ወሰለም لا ينبغي لعبد ان يقول انا خير من يونس بن متى ማንም ሰው እኔ ከዩኑስ ብኑ መታ ይበልጣል ማለት የለበትም አሉ ነብዩ አለይሂ ሰላቱ ወሰለም። ነብዩ አለይሂ ሰላቱ ወሰለም ይኸው ተመልከቱ፣ እኔ ከዩኑስ ብኑ መታ ይበልጣል ማለት አይገባውም ማንም ሰው። ነብዩ አለይሂ ሰላቱ ወሰለም አይበልጡም እንዴ? በሐቂቃ ይበልጣሉ። አነ ሰይዱ ወለዲ አደም ወላ ፈኽር ብለዋል። ጉራ አይደለም፣ እኔ የአዳም ልጆች አለቃ ነኝ ብለዋል። አይነታ ነኝ ብለዋል ነብዩ አለይሂ ሰላቱ ወሰለም። ነብዩ አለይሂ ሰላቱ ወሰለም ከነቢያቶች ከሙርሰሎች አላህ ኡሉል አዝምን መርጧል። 5 ኡሉል አዝሞች ከነሱ ውስጥ ደግሞ 2ቱን ኸሊሎች መርጧል፣ ኢብራሂምንና ነብዩ መሐመድን። ከሁለቱ ኸሊሎች ደግሞ ነብዩ አለይሂ ሰላቱ ወሰለም ይበልጣሉ፣ የታወቀ ነው። ግን ከዩኑስ ብኑ መታ አታብልጡኝ ያሉት ነብዩ አለይሂ ሰላቱ ወሰለም አንደኛ ከተዋዱ አንፃር ነው። ራሳቸውን ተዋዱ ያደርጋሉ ነብዩ አለይሂ ሰላቱ ወሰለም አንድ ዑለማዎች ሲገልጹ። ሁለተኛ ነብዩ አለይሂ ሰላቱ ወሰለም ታላቅነታቸውና ከሁሉም የበላይ መሆናቸው ሳይነገራቸው በፊት ነው። ሶስተኛ ነብዩ አለይሂ ሰላቱ ወሰለም ይሄንን ያሉት የዘር ሽኩቻ እንዳይፈጠር ነው። ከማንም እንደዚህ ከዩኑስ ብን መታ አታብልጡኝ የዘር ሽኩቻ እንዳይመጣ ነው። በዘር ላይ ተሞርክዘህ አረብያነትን ይዘህ የሆነ ነገር ይዘህ የኛ ነብይ እኮ እንደዚህ የኛ ነብይ ብለህ ሌሎችን ዝቅ የማድረግ ስራ እንዳይሰራ ነብዩ አለይሂ ሰላቱ ወሰለም ከወዲሁ እየገለጹ ነው። ረሱሉ አለይሂ ሰላቱ ወሰለም ታላቅ የአላህ ባሪያ ነበር ዩኑስ ማለት ነው። እናም አሁንም ነብዩ አለይሂ ሰላቱ ወሰለም እንደዚሁ የታሪክ ሊቃውንቶች የሚነግሩን ነገር አለ። የታሪክ ሊቃውንቶች ይናገራሉ። አዳስ የሚባለው ነብዩ አለይሂ ሰላቱ ወሰለም ወደ ጣኢፍ ለማስተማር በሄዱበት ሰዓት ከመካ እና ስቃይ ደርሶባቸው ነበር፣ መከራ ደርሶባቸው ነበር። በታሪክ ደረጃ እንደሚታወቀው ማለት ነው። ነብዩ አለይሂ ሰላቱ ወሰለም አሳደዋቸዋል፣ ብዙ ነገር አድርሰውባቸዋል ረሱልና አለይሂ ሰላቱ ወሰለም። እና የሸይባና የዑትባ የሸይባ ኢብኑ ረቢዓ ባሪያ የነበረ አዳስ የሚባል ነበር። እና ለነብዩ አለይሂ ሰላቱ ወሰለም ታሪክ ሊቃውንቶች እንደሚገልጹት ማለት ነው የሆነ እሸት ነገር አመጣላቸውና ሰጣቸው። ልክ ሰጥቷቸው ከዛ ከእሸት ላይ የእንትን ቢስሚላህ ብለው ሲጀምሩ ይቺ አረፍተ ነገር እዚህ አገር ላይ ብዙም የማትታወቅ ምን አይነት ነገር ተናገርክ አላቸው። ደነቀው፣ ገረመውና ባህሪያቸውንም ስነ ምግባራቸውንም ሲያይ በጣም ተደነቀ፣ በጣም ተገረመ። እና ከየት ነህ አሉት። እኔ ከኒነዋ ነኝ አላቸው። ኒነዋ? አዎ። ምን በለዲ ዩኑስ ብን መታ ከዩኑስ ብን መታ ገር ነህ እንዴ አሉ። ወማ ይድሪክ አላቸው። ምን አሳወቀ እንዴ? ምን አሳወቀህና ነው አላቸው። ይህን ሲላቸው እነሆ አኺ ወንድሜ እኮ ነው፣ አነ ነብይ ወሆ ነብይ፣ እሱም ነብይ እኔም ነብይ ነን፣ ወንድማማች እኮ ነን ብለው ነገሩት ይላሉ ለአዳስ ማለት ነው። ስለዚህ ነብዩላህ ዩኑስ አለይሂ ሰላም የተላከባት ሀገር ኢራቅ ውስጥ የምትገኘው ኒነዋ የሚባለው ክልል ውስጥ ነው የተላከው አለይሂ ሰላቱ ወሰላም። ኒነዋ የሚባለው አንድ ራሱን የቻለ መሐፈዛ ክልል ነው፣ መውሲል አካባቢ ማለት ነው። እንግዲህ የባቢሎን ምድር ብዙ ነብያትን አስተናግዳለች እንደሚታወቀው። እነ ኑህም በዛው የሚቆጠሩት እነ ኢብራሂምም ሌሎች ታላላቆች ሁሉ ማለት ነው ወደ ከነዓን ምድር ኋላ ነው የመጡት እያሉ ይናገራሉ የታሪክ ሊቃውንቶች ማለት ነው። ለማንኛውም አላህ ሱብሓነሁ ወተዓላ ነብዩላህ ዩኑስን አለይሂ ሰላም ኒነዋ ህዝቦች ላይ ነበረ አላህ የላከው። እነዚህ
የኒነዋ ህዝቦች በመባል የሚታወቁት ኢራቅ ላይ የኒነዋዎች የሚባሉት አሹርያ የሚባል እንደ ስርወ መንግስት አይነትና ይህ የዘር ሐረግ የሚመዘዝባት አካባቢ ናት። እና ነብዩላህ ዩኑስ አለይሂ ሰላም ዑለማዎች ምን ይላሉ? ለም ዩንሰብ ነብዩን ኢላ ኡሚሂ ኢላ ዒሳ ኢብኑ መርየም ወዩኑስ ኢብኑ መታ። ዩኑስ ኢብኑ መታ የናቱ ስም ነው። ዒሳ ኢብኑ መርየም እንደተባለ ሁሉ ዩኑስ ኢብኑ መታ ተብሏል፣ ወደ እናቱ ነው የተነሰበው ብለው ከፊል አህሉል ዒልሞች ይገልጻሉ በዚህ ማለት ነው። ከፊሎች አባቱ ስም ነው ይላሉ። ማንኛውም ዩኑስ አለይሂ ሰላም አላህ ወደ ማን ህዝቦች ነበር የላከው? ኢራቅ ባቢሎን ምድር ኢላ ቀርየቲ ኒነዋ ወሄ መዲነቱን بالعراق ኢራቅ ላይ የነበረች ከተማ የነበረች አገር ናት። አሁንም እንደ መሐፈዛ ናት። ካነት ዓሲመተ ለدولة الاشوريه ለአሹርያዎች ስርወ መንግስት ዋና ከተማ መናገሻ ነበረች። በዛች አካባቢ በዛች ክልል ላይ ነው አላህ Subhanahu Wa Ta'ala የላከው። ህዝቦቿ 100,000 እንዲሁም ከ100,000 ጨመር የሚያደርጉ የነበሩ ህዝቦች ወደዛ ነው አላህ Subhanahu Wa Ta'ala የላከው። በተላከበት ሰዓት ነብዩላህ ዩኑስ አለይሂ ሰላም እንግዲህ የማህበረሰብ አመጣጥና የማህበረሰብ የዳዕዋ አቀባበል ሁኔታ ከጥንት ጀምሮ የታወቀ ነው። ይሄ በጣም ደረቅ ብዙ አይነት ህዝብ አለ። ምክንያቱም ነብይ በመጣላቸው ቁጥርና ነብይ እነሱን ጥሪ ባደረገላቸው ቁጥር ከየት መጣህ፣ ምን ይዘህ መጣህ፣ እንደተለከህ ነው፣ ይሄ ነገርማ የማስመሰል ነው፣ አንቀበልህም የሚል እና ወጀድና አባአና ይሄ ከድሮ ጀምሮ የታወቀ ነውና የኒነዋ ህዝቦችም አመጹም ብየዋል። እንግዲህ ነብያት ሁሉ ዳዕዋ በጀመረ ጊዜ ይሄ ነው የሚመጣበት። قالوا اجئتنا لنعبد الله وحده ونذر ما كان يعبد اباؤنا فاتنا بما تعدنا ان كنت من الصادقين። የሚገርመው የሰባ ካፊርና ሙጅሪም የነበረ ነብይ በመጣለት ቁጥር ይህን አይነት አረፍተ ነገር ነበር የሚጠቀመው። መጣህልን اجئتنا لنعبد الله وحده اللهم በብቸኝነት ልንገዛ ወነደረ ما كان يعبد اباؤنا አባቶቻችን ሲያመልኩት የነበረውን አምልኮ ትተን አንተ በመተለው መልክ አላህን በብቸኝነት ልናመልክልን ለዛ ነው የመጣው። ይሄንን ልታስተምረን የነበርንበትን የአባቶቻችንን ጎዳና እኮ ልታስለቅቀን የመጣው። ፈቲና አምጣ ቢማ ተዒዱና እምትዝተውን ነገር ሀያምጣው። እንኩንተ ምን الصادقين ከእውነተኞች ከሆንክ አምጣው። ምን ትጠፋላችሁ፣ ትወድማላችሁ፣ ትጋያላችሁ፣ ምን ትዝትብናለህ? ሀያምጣው። ይህንን የሚሉ ህዝቦች ነበሩ። አብዛኛው ነብያት የተላከበት ህዝብ ማለት ነው። ተመልከቱ ነብያቶች የተጋፈጧቸው ህዝቦች እንግዲህ ታራሱ ታቃላችሁ ምንድን ነበር ያሉ? هذا عريض ممطرنا بل هو ما استعجلتم به። ሁድ ምን አላቸው? ሁድ ድሮ የተላኩ ማለት ነው። ይሄ ተመሳሳይ ባህሪ ያላቸው ነብያት ሙርሰሎች ህዝቦች ጋር ሲላኩ ትዕቢት፣ እንቢተኝነት፣ እብሪት ይወጥራቸው ነበረ። ልክ እንደዚህ ሁሉ ነብዩላህ ሁድ አለይሂ ሰላም ህዝባቸው ውስጥ በተላኩና መከራው በመጣ ጊዜ አምጣው የምትዝተውን አምጣው ሲሏቸው አረታው እናንተ ሰዎች ታው ይያለ የአላህ ነብይ ሲመክር ተመልከቱ። የአላህ ቅጣት መጣ። ምን አሉ? ዳመናው ተደግሶ ሲመጣላቸው መዓት ሊያዘንብባቸው ሲመጣ هذا عريض ممطرنا ይህ አግድም ላግድም እንትን ያለው ዳመና ሊያዘንብልን የመጣ ነው አሉ ተባባሉ። ነብዩላህ ሁድ ምን አላቸው? بل هو ما استعجلتم به እንዳውም አይደለም እናንተ አምጣህያ ስትሉ ስትቻኮሉበት የነበረ መዓት ነው። ሪሁን فيها عذاب أليم ንፋስ ነው ውስጧ ከባድ ቅጣትን አሳማሚ ቅጣትን የሰነቀች ብሎ ነገራቸው። ይሄ ነበር እንግዲህ እያንዳንዱ ነብያት ጋር ሲመጡ ዳዕዋ ሲጀምሩ ህዝባቸውን ሲጋብዙ أن يعبدوا الله واجتنبوا الطاغوت ሲሉ አላህን ተገዙ عبدوا الله ولا تشركوا به شيئا እያሉ ሲያስተምሯቸው ይሄንን ነበር የሚናገሩ። አላህን ተገዙ ማለኩም من اله غيره ከሱ ውጭ ተመላኪ የላችሁ እያሉ ዳዕዋቸውን ሲያደርጉ ከህዝቦች የሚጠብቃቸው መዓት ይሄው ነበረ። እንቢተኝነት ነበር፣ ድርቅና ነበር። ነብዩላህ ዩኑስም አለይሂ ሰላም የኒነዋን ህዝቦች ለመነ፣ አባበለ፣ እባካችሁ አለ። ካነ አህሉ ኒነዋ የኒነዋ ህዝቦች ግን ነበሩ ካኑ ተዓለቁ بالاموال والخرافات
فقام فيهم يونس عليه السلام مبلغا رسالة ربه النسم እንደዚሁ ጣዖት አምላኪ የተለያየ ባዕድ አምልኮን ፈጻሚ እንደዚሁ ሙታንን ተገዢ ባዕድ አምልኮን ፈጻሚ ነበሩና የአላህ ነብይ ይህንን ዳዕዋ ሲያደርግላቸው ተበቱ እንቢያሉ አላህን በብቸኝነት ተገዙ ባካችሁ ሲላቸው እንቢያሉ ተበቱ አላህን በብቸኝነት ተገዙ እባካችሁ የሚያበላችሁ እሱ የሚያጠጣችሁ እሱ ሰማይን የፈጠረ እሱ ምድርን የዘረጋ እሱን ብቻ ተገዙ ከሱ ውጭ ሌላ ተመላኪ የላችሁም እባካችሁ ብሎ ዳዕዋ ሲያደርግላቸው كان موقف قومه الإعراض والجفاء والصد والاستعصاء እንደዚህ ነበር የህዝቦቹ መልስ እንቢታ ትዕቢት ጥላቻ ማህበረሰብን ማገድ የሱ ዳዕዋ እንዳይሰራጭ እሱን እንዳይሰሙት አመጽ እንቢተኝነት ላይ ነበር እንብየዋል ዳዕዋው ላይ ዞሩበት ዳዕዋውን አመጹበት በዳዕዋው ላይ ይሄ ነገር ሲመጣበት ነው እንግዲህ ተቆጥቶ ኒናው አለቆ ሄደ ማን ነብዩላህ ዩኑስ አለይሂ ሰላም ለዚህም ለአህያሉ ጌታ አላህ Subhanahu Wa Ta'ala ይገልጸዋል ወذنون إذ ذهب مغاضبا وذنون واذكر ذنون የአሳ ነባሪውን ባለቤት አስታውስ إذ ذهب مغاضبا ተቆጥቶ በሄደ ጊዜ ከሀገሩ ለቆ በወጣ ጊዜ ይላል ለአህያሉ ጌታ አላህ Subhanahu Wa Ta'ala እመጣበታለሁ ተመልከቱማ እንግዲህ ነብዩላህ ዩኑስ አለይሂ ሰላም አባብሏቸው ለምኗቸው እባካችሁ ብሎ ዳዕዋን እንዲቀበሉና ራሳቸውን እንዲቀይሩ ስንት ነገር ሆኖ እንብየዋሉት መጨረሻ ላይ ተቆጥቶ ከተማይቱን ለቆ ሄደ ሀገሪቱን ኒናው ለቆ ሄደ ففارق يونس بن متى قريته ኒናው ለቆ ወጣ قبل أن يؤذن له من ربه ከየታው ሳይፈቀድለት እንግዲህ ይሄ ነው ተቆጥቶ የወጣው ከጌታው ፍቃድ ሳይመጣለት ነው ባረከላሁ ፊኩም ይሄ ነው ከአላህ Subhanahu Wa Ta'ala ዘንድ ያ ነገር እንዲደርስበት ትምህርት እንዲወስድ የሚያስደርገው ነገር ለላያሉ ጌታ አላህ Subhanahu Wa Ta'ala እንዲሆን ያደረገበት ማለት ነው ነብዩላህ ዩኑስን አለይሂ ሰላም ተቆጥቶ በወጣ ጊዜ ሳይፈቀድለት ነብይ ከሀገሩ አይወጣም ነበር ነብይ ሳይፈቀድለት ከአካባቢው ለቆ አይሄድም ነብዩ አለይሂ ሰላቱ ወሰለም ታውቃላችሁ ሁሉ ጊዜ የሆነ ማዓት ይመጣል ወደ ሀበሻ ይላኩታል ወደ መዲና ቀድሞ ይላኩታል ስንቱን ምን እስከሚመጣ ያ ሁሉ መከራ ያ ሁሉ ማዓት እየደረሰባቸው ዋጥ አድርገው ተቋቋሙት hatta يؤذن له بالهجرة ሂጅራ እስከሚፈቀድላቸው ድረስ መጨረሻ ላይ አቡበክር ሲዲቅ ረዲየላሁ ተዓላ አንሁ መጥተው እንዴት ነው ለመውጣት አልተፈቀደም ወይ ቆይ ገናንን ቆይ ጠብቅ ሲሉ እኔ እናንተ ኋላ እንሄዳለን ሲሉ መጨረሻ ላይ ነብዩ አለይሂ ሰላቱ ወሰለም አቡበክር ዘንድ መጡና ነገሯቸው በሐራራ ሰዓት ነበር የመጡት በጣራራ ሰዓት اني قد اذين لي بالهجره هجره ተፈቅዶልኛል አሁን ወደ መዲና መሄድ እንችላለን ብለው አቡበክር ሲዲቅ ረዲየላሁ ተዓላ ነገሩ ስለዚህ ነብዩ አለይሂ ሰላቱ ወሰለም ተፈቅዶላቸው ነው የወጡት የነብዩላህ ዩኑስ ግን استعجال አድርገው استعجل يونس عليه السلام الخروج من ديار قومه ከህዝቦቹ ዘንድ ፈጥኖ ቸኩሎ ወጣ አናደዱት ለዚህም ነው አላህ Subhanahu Wa Ta'ala እንደ في سورة الأنبياء ገልጾታል ወذنون የአሳ ነባሪውን ባለቤትም አስታውሳለ ለነብዩ አለይሂ ሰላቱ ወሰለም إذ ذهب مغاضبا ተቆጥቶ በወጣ ጊዜ ከተማዋን ለቆ ተቆጥቶ ከጌታው ፍቃድ ሳይመጣለት በወጣ ጊዜ فظن አሰበ ተጠራጠረ አለን ነቅዲራ عليه እኛ በሱ ላይ የማንወስንበት የማንፈርድበት የማናጨናንቀው መሰለው እና ወጣ ከዛ ደረሰበት ባረከላሁ ፊኩም ይሄ ነው ወጣ ማን ነብዩላህ ዩኑስ አለይሂ ሰላም ወዴት ነው እየሄደ ያለው አላሁ አዕለም ይታላቅ የአላህ ባሪያ ማለት ነው ሙየሚመን ወጅሃሁ ሸጥር البحر ወደ ባህሩ ነበር ያቀን ነው ዝም ብሎ ከፊቱ ወደ ያለው ባህር ሄደ وهو لا يدري أين المسير ماذا ينتظر من እንደሚጠብቀው ምን እንደሚደርስበት ምን እንደሚያጋጥመው አያቅም ይሄ አላህ ባሪያ አስቆጥተውታል ተቆጥቷል ተናዷል አበሳጭተውታል ወጣ ወዴት ማለት ነው በቃ እንደ አቅጣጫውን ይዞ ወጣ ነብዩላህ ዩኑስ አለይሂ ሰላም አላህ Subhanahu Wa Ta'ala እንደነገረን ማለት ነው በወጣበት ባህር ዳርቻ ላይ በሚደርስበት ሰዓት ምንን አገኘ ሰዎች የሆነችን ጅልባ ለእሷ ላይ እንትን ለማለት
ሲወጡ ያው እሷ ላይ ሲሳፈሩ ደረሰ ተቆጥቶ ነው እንግዲህ ተቆጥቶ ነው የአላህ ነብይ ነው أقلعت تلك السفينة المتواضعة بأمر ربها وسارت في أرض البحر قطتا أسافروا يالاچو تسافر عندما يتاوقوا نبي الله يونس عليه السلام وإن يونس لمن المرسلين يونس عليه السلام كمرسلوچ ነው ከታላላቅ ሙርሰሎች ነው ይሄ ተብሎናል አው በዚህ በአስደንጋጭ ሁኔታና በዚህ ንዴት ውስጥ በአበሳጭተውታል እንዳገኘ ቀጥታ ነው የሄደው ጀልባይቱን አገኘ ጀልባዋ ላይ ተሳፈረ ጀልባዋ ግን በጣም ከባድ የሆነ የባህር ነውጥ አጋጠማት የባህሩ ነውጥ ሞገዱ የባህር ማዕበል በጣም አጋጠማት ከባድ ነበር ሁኔታው ማለት ነው ምን እናድርግ ተባባለ እዛው ውስጥ ያሉት ማለት ነው ይሄንን ለላህ ያሉ ጌታ አላህ Subhanahu Wa Ta'ala ትዕይንቱን እንዲህ ሲል ይገልጸዋል إذ أبق إلى الفلك المشحون ወደተጠቀጠቀውና ወደ ሞላቸው ጀልባ በኮበለለ ጊዜ ነው ያለው አላህ إذ أبق في سورة الصافات أبق ይለዋል سورة الأنبياء ላይ ደግሞ مغاضبا ተቆጥቶ በወጣ ጊዜ ይላል ተቆጥቶ ነው የወጣው إذ أبق በኮበለለ ጊዜ በሸሸም ጊዜ إلى الفلك المشحون ወደተጠቀጠቀችዋ ወደተሞላችዋ ጀልባ አለ ዘመካከለ ላይ ያው እንግዲህ ጉዞ አድርጎ ወደ ጀልባዋ ሄደ ጀልባዋን አገኘ ተሳፈረ ጉዞም ተጀመረ ወደ ባህር ማዕከልም ተደረሰ ተከታተሉኝማ ባረከላሁ ፊኩም ወደ ባህሩ ማዕከል ላይ በሚደርሱበት ሰዓት ከባድ ነገር አጋጠማቸው አልቻለችም ጀልባዋ ምን ተባለ አይ ጀልባዋ ጫናዋ ካልቀነሰ መስመጣችን ነው ሁላችንም ከምንጠፋ ከመሐላችን የተወሰነ መቀነስ አለበት ተባለ ሱብሃንአላህ አጂብ ነው ይሄ እንግዲህ መቀነስ አለበት የተወሰነ ሰው ተባለ መቀነስ አለበት አዎ እሺ እጣ ይጣል ተባለ እጣ ሲጣል የማን ወጣ የነብዩላህ ዩኑስ ላይ ወጣ አሁንም ተጣለ አሁንም እሱ ላይ ወጣ አሁንም ተጣለ አሁንም እሱ ላይ ወጣ اقترعوا وسقطت القرعة على النبي الكريم عليه السلام በዚህ በታላቅ ነብይ ላይ ወጣችታ የሱ ወጣ الذي خرج مغاضبا وظن ان ربه لن يضيق عليه የተጠራጠረ የነበረው ጌታ አይወስንብኝም ብሎ ነገር ግን እሱ ላይ ወጣ ለዚህም አላህ في سورة الصافات እንዲህ ብሎ ይገልጸዋል فساهم فكان من المدحضين እጣተጣጣለ እጣውም ከተሸናፊዎች ሆነ በእጣው ከተሸናፊዎች ሆነ የሱ ወጣ አይሷረ من المغلوبين في القرعة በእጣይቱ ከተሸነፉትም ሆነ እጣ ወጣበት ባረከላሁ ፊኩም አላህ የሆነ ነገር እሱ ያለው አለና ነው እሱ ለዓለም ሊያስተምረው የፈለገ ነገር አለና ነው ዒባደላህ أيها المسلمون عباد الله الله سبحانه وتعالى እሱ የሸዋለ እሱ የፈለገው ነገር አለ እሱ ያሰበው ነገር አለ እሱ እንዲሆን ያቀደው ነገር አለ ለማንኛውም አላህ Subhanahu Wa Ta'ala እጣው በተደጋጋሚ በሚወጣበት ሰዓት የሱ እጣ ወጣ እጣ አለ ነብዩ አለይሂ ሰላቱ ወሰለም ወደ ጂሃድ ወደ ሆነ ቦታ በሚሄዱበት ሰዓትና አንዷን ሚስታቸውን ይዘው ለማስከተል ከሌሎቹ ውስጥ እንትን ለማለት ሲፈልጉ እጣ ያጣጥሏቸው ነበር እጣ ያጣጥሉ ነበር እና በዚህ እጣ ወጣበት ያው እንዲጣል ተደረገ ወደ ምኑ ማለት ነው ወደ ባህር ተጣለ አስቡት እንግዲህ ይሄንን ክስተት እኛ እናቀው ክስተቱን የክስተቱ ባለቤት ብቻ ነው ሁኔታው ዝም ብለን ግን ስናስበው ያስጨንቃል ያስጨንቃል ባህር መካከል ላይ እጅ ተይዞ መወርወር ማለት ከባድ ነው በጣም ከባድ ነው እጣ ተጣለ የሱ ደረሰበት فكان من المدحضين ወደ ባህሩ እንዲጣል ተደረገ የማይቀር ጉዳይ ነው መጣል ስላለበት ተጣለ እዛ ትልቅ ባህር ላይ الى البحر الحائج ليستقبل بروحه هذا المصير المجهول የማይታወቅ ነገር ነው አሁን እየተጋፈጠ ያለው የማይታወቅ መሲሩ ምን እንደሚሆን የማያውቀው አለቀ በቃ ተጣለ ባህሩ ላይ መሲሩ ليس له مخرج ምንም አይነት መውጫ የሌለው ኢላ መየክሽፉ ሱእ እንደው ያመጥፎን ነገር የሚገላግለው ጭንቀትን የሚያስወግደው Subhanahu Wa Ta'ala ለኢላህ ያሉ ጌታ ካለው አስወገደልህ በስተቀር እንጂ ምንም አይነት
ቀዳዳ የሌለበት ክስተት ነው የወደቀው سقط العبد الصالح في وسط البحر تطال سقط ودق تطال وتعالت عليه الامواج እንዳለ የባህር ማዕበል ከዛ አማተው መጣ ከዛ ተቀባበለ መጨረሻ ላይ በአላህ ትእዛዝ የመጣ አሳ ነባሪ فالتقمه الحوت وهو مليم የተወቀሰ ሲሆን አሳ ነባሪውም ዋጠው ሰለቀጠው አለ አላህ Subhanahu Wa Ta'ala واطوا يا سانبا فابتلع فالتقمه الحوت اي ابتلع وهو مليم اي بما يلام عليه እሱ የተወቀሰበት ነገር ያለ ሲሆን የተወቀሰ ሲሆን አሳ ነባሪው ዋጣ እዚህ ላይ እንግዲህ አስቡት አላህ Subhanahu Wa Ta'ala አጥንቱን እንዲያሰብር አጥንቱን እንዲያታደቅ ስጋውንም እንዲያታሟሟ ሌላ አደጋም እንዳታደርስበት ተብሎ ታዟል ይላሉ ሙፈሲሮች እንደሚገልጹት ለማንኛውም አሳ ነባሪው ዋጣ ይሄንን ደግ የአላህ ነብዩላህ ዩኑስ አለይሂ ሰላም እንግዲህ ምግብ የለ መጠጥ የለ ጣዓም የለ ሐዋ የለ እዛ ውስጥ ነው ተሸፍኖ ያለው ወظلماتun في ظلمات በጨለማ ላይ ጨለማ ተደራርቦበት ተነባብሮበት ነው ያለው ይሄ አላህ ነብይ እዛ ውስጥ ነው ያለው አስቡት ያለበትን ሁኔታ አስቡት አላህ በጣም ከባድ ነው ሁኔታው በጣም ከባድ ነው እና በዚህ ሁኔታ ላይ እያለ ነው እንግዲህ ለላ ኃያሉን ጌታ አላህ Subhanahu Wa Ta'ala ወደሱ ኡኡታን አሰማ ይሄ አላህ ነብይ ማለት ነው ይሄ አላህ ነብይ ወደ አላህ Subhanahu Wa Ta'ala ኡኡታውን አሰማ አላህ Subhanahu Wa Ta'ala እንደነገረን ማለት ነው ለላ ኃያሉ ጌታ እንደነገረን ምክንያቱም ያለበት ሁኔታ በጣም አስኪ ነው በጣም ከባድ ሁኔታ ላይ ነው ያለው ከባድ ሁኔታ ላይ ነው ያለው እና ወደ ማንም መማፀን እንዳለበት ማንን መለመን እንዳለበት የአላህ ነብይ ነውና ወደ አላህ Subhanahu Wa Ta'ala ተማፀነ ምን ብሏል ለኃያሉ ጌታ في سورة الأنبياء وذنوني إذ ذهب مغاضبا የአሳ ነባሪውንም ባለቤት እሱን አውሳ إذ ذهب በሄደ ጊዜ مغاضبا ተቆጥቶ ከነይናዋ ምድር በወጣ ጊዜ ህዝቡን ትቶ فظن عسب أن نقدر عليه أن نضيق عليه أن نقضي عليه የማንፈርድበት መሰለውና ወጣ አሳ ነባሪውም ዋጠ فنادى في الظلمات አሳ ነባሪው ሆድ ውስጥ ጨለማው ውስጥ ሆኖ ጨለማዎቹ ውስጥ ሆኖ ጌታውን ለመነ ጌታውን ተጣራ ጨለማዎቹ ውስጥ ሆኖ የአሳ ነባሪው ሆድ ጨለማ ባህሩ ሌላ ጨለማ በሌሊት ጨለማ በዶፍ ዝናብ ጨለማ ለላ ኃያሉን ጌታ አላህ Subhanahu Wa Ta'ala ለመነው ተጣራዘው የተውሂድ ቃልንም ተናገረ فنادى في الظلمات ألا إله إلا أنت سبحانك إني كنت من الظالمين አለ ተጣራ ጨለማዎቹ ውስጥ ሆኖ ማለት ነው በጨለማ ላይ ጨለማ ተደራርቦበታል የቤት ክላስ እንኳን ሲዘጋ ያስጨንቃል አሳ ነባሪ ሆድ ውስጥ እኮ ነው ያለው ምግብ የለ ውሃ የለ አየር የለ ምን የለ አስቡት ያለውን ክስተት ማለት ነው ግን አላህ Subhanahu Wa Ta'ala ለተአምር አደረገው አንተ ይሄን ያ አላህ እዛ ውስጥ ሆኖ ነው እንግዲህ ይሄንን ጩኸት ያሰማው فنادى في الظلمات ألا إله إلا أنت እነሆ ካንተ ውጭ በትክክል የሚገዙት ጌታ የለም سبحانك ራት የተገባህ ጌታ ነህ አንተ إني كنت من الظالمين እኔ ራሳቸውን ከበደሉት ሰዎች ነበርኩኝ አለ ራሳቸውን ከበደሉት ለምን አንተ ሳትፈቅድልኝ ነው ወጣሁት አስቆጥተውኝ ያንን ኢቅራር አደረገ የተውሂድን ቃል አነሳ አላህ Subhanahu Wa Ta'ala እሱ ካላስተካከለለት እሱ የሚጠቅም ነገር ካላደረገለት እሱ መስመርን መውጫ ቀዳዳውን ካላዘጋጀለት በስተቀር ምንም አይነት መውጫ ቀዳዳ እንደሌለው ገብቶታል ተመልከት እዚህ ላይ
እዚህ ላይ በደንብ አድርጋችሁ ያዙልኝማ እንዴት ካላችሁ አላህ Subhanahu Wa Ta'ala ለኢላህ ያሉ ጌታ ይሄንን ሲነግረን ይሄ አላህ ነብይ የተውሂድን ቃል እየተናገረ ጌታውን መማጸኑ በምን አይነት መልክ አላህ Subhanahu Wa Ta'ala መለመን እንዳለብን ከነብያቶች እንማራለን ከነብዩላህ ዩኑስ በፊት እነ ኢብራሂም የሉም ወይ እነ ሱለይማን እነ ዳውድ እነዚህ ሁሉ ከነዚህ በፊት ቀድመው ናቸው ከብዙዎቹ በፊት ቀድመው ናቸው مع ذلك ግን ይሄ አላህ ነብይ በኢብራሂም ይሁንብህ በኑህ ይሁንብህ በአደም ይሁንብህ በእናታችን ሐዋ ይሁንብህ በሌሎችም ይሁንብህ እያለ አልተማጸነም አልለመነም ሰዎችን ዋሲጥ አድርጎ አልያዘም ለልዕላህ ያሉ ጌታ ለአላህ ነው የተናገረው ጭንቀት ውስጥ ስትሆን እምትይዘው ስታጣ ውሉ ሲጠፋብህ ሰው ከጎን ስታጣ ብቸኛ ስትሆን ስትገለል ፋይዳ ጥቅም የሌለህ መሆን እንደው ምንም አይነት አቅም እንደሌለ ስትረዳ ወደ ጌታ ወደ አላህ Subhanahu Wa Ta'ala ብቻ ኡታህና ሰማ የተውሂድን ቃል ተናገር በተውሂድ ቃል መሰረት አድርገ ጌታህን ለምነው ጌታህን ተማጸን ሸሆቹ እነነየ አባብየ ሾንክየ ጫልየ ጅብሪል ሚካኤል ጅኑ አውጋሩ አድባሩ መወክሉ ኑጀባኡ ኑቀባኡ አውታዱ እያልክ አትለምን አብዱል ቃድር ጂላኒ እያልክ አትጩ ኑሩ ሁሴን እያልክ አትጩ ያ አላህ በል አላህን ተማጸን አላህን ለምን ለኢላህ ያሉን ጌታ እንዴት አድርገው የጭንቅ ሰዓት መለመን እንዳለበት ከነዚህ ከነብያቶች ነው የምንይዘው ምንም አትፈላሰፍ ምንም አይነት ፍልስፍና ይቅር የለም በፕላስተር እያያያዝ እያጠጋጋህ እያመጣህ ቅዱሳኖች ያድናሉ ቅዱሳኖች ያሽራሉ ቅዱሳኖች መንገድ ይጠርጋሉ ቅዱሳኖች ከጌታ ያገናኛሉ ቅዱሳኖች መስመር ናቸው ቅዱሳኖች አስፋልቶቻችን ናቸው ወደሱ ቅዱሳን እያልክ አታምጣ የለም እንደዚህ አይነት አላስተማሩንም ነብያቶች ብዙ ነብያት ብዙ መከራ ያሳልፏል ነብዩላህ ኢብራሂም እሳት ላይ ተጥለዋል ግን አላህን የለመኑ አሳ ነባሪ ሆድ ውስጥ 3 ቀን 3 ሌሊትን አሳልፏል ይሄ አላህ ባሪያ ነገር ግን የተማጸነው ለሐያሉን ጌታ አላህ Subhanahu Wa Ta'ala ብቻ ነው ዒባደላህ ዛሬ ላይ የምናየው ይሄንን ተውሂድ ተቃርኖ ይሄንን የነብያት አስተምህሮት ወደ ጎን በማለት ወደ ሸሆቹና ወደ ነንየ ወደ አባብየ ወደ ጫልየ ወደ ሾንክየ እንድትጓዝ ያደርጉሃል ስርዓት ያዝ ባረከላሁ ፊክ ثم نزه العبد الصالح ربه وعظمه وقدسه لا يالون ጌታ አላቀ አወደሰ አከበረ ራሱን ደግሞ እሰተት ላይ እንዳለ واعترف بخطئه وتقصيره واستعجاله ሳይፈቀድለት መውጣቱን አመነ አረጋገጠ አጥፊነኝ አለ اني كنت من الظالمين انه እኔ ራሳቸውን ከበደሉት ነኝ አለ ተመልከቱ ዝላይ እንግዲህ ያለውን ነገር አየህ اسباب الاجابه ሰበሰበ የዙኑን ዱዓ አንደኛ ተውሂድና ያነሳው لا اله الا انت سبحانك اني كنت من الظالمين እኔ ራሳቸውን ከበደሉ ሰዎች ነኝ አለ ለዚህ እኮ ነው ነብዩ አለይሂ ሰላቱ ወሰለም ይችን ዱዓ አወድሰውለታል እንዲህም ብለዋል በጣም እጅግ ችግር ሲደርስበት መቅቡል የሚሆንለት ዱዓው ተቀባይነት የሚያገኝለት ምርጥ ዱዓ ማለት የዙኑን ዱዓ ናት አሉ ዳዕወቱ ዚኑን የአሳ ነባሪው ባለቤት የዩኑስ ዳዕዋው إذا جاء وهو في بطن الحوت عسى نباري هود ውስጥ ሆኖ ጌታውን በተማጸነ ጊዜ ማለትም እንዲህ ባለ ጊዜ لا اله الا انت سبحانك اني كنت من الظالمين እነሆ ካንተ ውጭ በትክክል አምልኮ የሚገባው የለም አንተ ጥራት የተገባህ ጌታ ነህ እኔ ራሳቸውን ከበደሉ ሰዎች ነበርኩኝ ብሎ ራሱን ኢቅራር አድርጎ አጥፊነቱን ወደ ጌታው ተማጸነ ይቺ ዱዓ አሉ فانه لم يدع بها رجل مسلم عند مسلم ሰው በዚች ዱዓ ጌታውን አይለምንም አይማጸንም في شيء በሆነ ጉዳይ ላይ አይማጸንም በጭራሽ ይችላልምኑ ባዶ እጁን አይቀርም إلا استجاب الله له الله دعاء بيقبلوا እንጃሉ መላእክተኛው ነብዩ አለይሂ ሰላቱ ወሰለም رواه الامام احمد والترمذي وصححه العلامه الالباني رحمه الله تعالى بارك الله فيكم ይሄ ነው ዱዓ እንደዚህ ነው ዱዓ ይሄንን በደንብ አድርገህ አንግብልኝ ያዝልኝ ይጠቅምሃል ይሄን ዱዓ አደረገ አዎ ይሄንን ዱዓ አደረገ አዎ እና ለላህ ያሉ ጌታ አላህ Subhanahu Wa Ta'ala ዱዓውን ተቀበለው ሐጃውን አወጣለት አላህ Subhanahu Wa Ta'ala አወጣለት ነፃ አወጣው አዳነው እንዲህም አለ ለላህ ያሉ ጌታ فاستجبنا له ዱዓውን ተቀበልነው አለ ዱዓውን
ተማጽኖውን ተቀበልነው ወነጀይናሁ ነፃም አወጣነው አዳነው ሚነል ገም ከነበረበት ጭንቀት ማጥ ውስጥ አወጣነው አለ መዘን አወጣነው ወከዛሊከ ኑንጂል ሙእሚኒን ልክ እንደዚሁ አማንያንን ከገቡበት መከራና መዓት ስቃይና ፍዳ ምዝዝ አድርገን እናወጣቸዋለን አለ ለኃያሉ ጌታ አላህ Subhanahu Wa Ta'ala እንደዚህ ቃል የተገባለህ የአላህ ባሪያ ነህ የአላህ ባሪያ ነህ የአላህ ባሪያ የሾቹ ባሪያ አትሁን የጅን ባሪያ አትሁን የጨሌ የቆሌ የአድባር የራሂሎ ባሪያ አትሁን ምንም አትጠቀምም ሁለት ዓለምህ ነው የሚበላሸው እዚህም ለሱ እንደገበርክ ትኖራለህ እሱ ግብሩን ያሳለፍክበለት ያውራሃል አይለቅህም ያሰክርሃል ያሯሩጣሃል ገደል ይከተሃል ከዋርካ ላይ ይወረውራሃል እንዳትጠቀምሰው እንዳትታዘዘው እንኳን ሌላ ቀርቶ እንኳን አተቴ ማለት እኮ ስንዲድ እኮ ናት ሮብ ገበያ እየገዙ ሐሙስ እየገዙ ያመጡ ነው ቅቤ እየቀቡ ሙዳይ ውስጥ የሚያስቀምጧል ላ ኢላሃ ኢላላህ ታቦት ቤት ውስጥ ማለት ነው ቤት ውስጥ ታቦት የአርሴማ ታቦት ማስቀመጥ ማለት እኮ ነው ቤት ውስጥ እንግዲህ እነማማ ዘሙ እነማማ ፋጡማ እነማማ ኸዲጃ ሙዳይ ውስጥ ይሄንን ታገኛለህ ላ ኢላሃ ኢላላህ አቤት እስልምና እንግዲነት አቤት እስልምና ባይተዋርነት እስልምና ጋር ፍጹም ይቃረናሉ ፍጹም ውዱ አድርጎ ሽንት መሽናት ማለት ነው ላ ኢላሃ ኢላላህ ብሎ አተቴ ማብላት ማለት ውዱ አድርጎ ሽንት መሽናት ነው የለም በቃ መበለሻሸት ስለዚህ ኤው አላህ ነግሮናል ፈስተጀብና ለሁ የነብዩላህ ዩኑስን ሐጃውን አወጣንለት ጉዳዩን ፈጸምንለት ዱዓውን ተቀበልነው ወነጀይናሁ አዳነው አስጣልነው ሚነል ገም ከጭንቀት ነፃ አወጣነው ወከዛሊከ ኑንጂል ሙእሚኒን እንደዚሁ አማንያንን እናድናለን ነፃ እናወጣለን ብሎ ለኃያሉ ጌታ አላህ Subhanahu Wa Ta'ala ገልጾልናል ባረከላሁ ፊኩም ይሄ ከለኃያሉ ጌታ የተገባልን የተስፋ ቃል ነው فلولا انه كان من المسبحين في سوره الصافات ይህ አላህ ባሪያ ዩኑስ አለይሂ ሰላም فلولا انه ባይሆን ኖሮ كان من المسبحين ከሚያጠሩ ሰዎች እስከዛሬ ኸይረኛ መልካም አላህ ባሪያ ስለሆነ ነው ይኸው በረኻ ሰዓት አላህን ተገዝቷል تعرف في الرخاء يعرفك في الشده እንዳሉት ነብዩ አለይሂ ሰላቱ ወሰለም ኢብኑ አባስን ሲያስተምሩ በመልካም ሰዓት በዲሎስ ሰዓት በጤንነት ሰዓት በምቾት ሰዓት አቅም ባለ ጉልበት ባለ ሀብት ባለ ሰዓት እህን ጊዜ መልካምን ስራ እህን ጊዜ በልጅነት ሰዓት ፍጠን በችግር ሰዓት አላህ ያቀሃል አላህ ይደርስልሃል ጉዳይን ይፈጽምልሃል ብቸኛ አትሆንም ሰው ሲከዳ ወገን ጀርባውን ሲያዞርብህ ናሂድ ከዚህ ሲሉ አናቀህም ሲሉ ያንተን ዝምድና ሲጸየፉ ሲያገሉ የበታች አድርገው ሲመለከቱ ሲንቁ ብቸኛ ሲያደርጉ አረዳ ሲዞርብህ የዛን ጊዜ ለኃያሉ ጌታ ያድንሃል የበላይ ያደርግሃል ነፃ ያወጣሃል ከጭንቀትህ ከብሶትህ ያወጣሃል እንባህን ይጠርግልሃል ያ አብደላህ ይሄ ነው ለዚህ ምን አለ አላህ فلولا انه كان من المسبحين ጌታቸውን ከሚያጠሩትና ለኃያሉን ጌታ ከሚገዙት አካላቶች ባይሆን ኖሮ ከዚህ በፊት ይላሉ ወይም ደግሞ ይችን የእንትን ቃል ስለተናገረ ነው ላ ኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነ ዛሊሚን ያሉ فنادى في الظلمات لا اله الا انت سبحانك اني كنت من الظالمين ያለውን ባይል ኖሮ ወይም ከዚህ በፊት لو لم يكن من المصلين ከሰጋጆች او المسبحين ጌታቸውን ከሚያጠሩት አካላቶች ባይሆን ኖሮ አለ አላህ Subhanahu Wa Ta'ala للبث في بطنه الى يوم يبعثون እስከ ዕለተ ትንሣኤያቸው ድረስ እሱ ሆድ ውስጥ አሳነባሪው ሆድ ውስጥ ይኖራት ነበር አለ ለኃያሉ ጌታ አላህ Subhanahu Wa Ta'ala አይው ኸይር መስራት አየ ተውሂድ እንዴት መዞ እንደሚያወጣ ከመከራ አየ ላ ኢላሃ ኢላላህ መስራው አያት ላ ኢላሃ ኢላላህ في الدنيا لا اله الا الله في الاخره ደግሞ ታገኘዋለህ እንደዚህ ላ ኢላሃ ኢላላህ ያ አትወድቅም አትጎዳም ብቸኛ አትሆንም በጭንቀት ተውጠህ ልትፈነዳ አትደርስም አትተረተርም አብሽር ላ ኢላሃ ኢላላህ ያዛት እወቅባት አሳምራት ከጊጣት ጠብቃት ከአፍራሿ ከሚንዳት ከሚያፈርሳት ከሚያቆሽሻት ከሚያረክሳት ራቅ በጥንቃቄ ያዛት በጥንቃቄ ቤትህን የምትወለውል ጫማህን የምታጸዳ አንተ ልብስህን የምታጥብ ልብስህን የምትተኩስ ሰውነትህን ታጥበ አሰማምረህ የምትቀርብ አንተ ባሪያ ሆይ እንዴት ነው ላ ኢላሃ ኢላላህን ማታንከባከበው
አንተ ከሚስትህ ላይ የምትከላከል አንተ ልጆችን አደጋ እንዳይደርስባቸው የምትከላከል አንተ አጥብቀህ አጥርህን የምታጥር አንተ ሱቅህን አሳምረህ በሚገርም በጃፓን እንትን የምትሸጉርና ቁልፍ የምትቆልፍ ጥንቁቅ ሆይ ለምንድን ነው ለላ ኢላሃ ኢላላህ የንዳፈቀደው የምታደርጋት? ይሄው እንደዚህ ታተርፋለህ፣ እንደዚህ ታድነሃለች። ስለዚህ ያዝ ብያለሁ ያ አብደላህ። እና ምን አደረገ አላህ Subhanahu Wa Ta'ala እንዲህ ሲል ገለጸ ፈነበድናሁ ቢልዓራ ሆነ ነፃ አወጣው አላህ Subhanahu Wa Ta'ala ነጃ አወጣው አይደል? አዎ እንዲህም አለ ለልሃያሉ ጌታ ፈነበድናሁ ቢልዓራኢ ወሆ ሰቂም ማለት في سورة الصافات ፈነበድናሁ ጣልነው አለ ቢልዓራኢ ባዶ ምንም አይነት እጽዋት የሌለበት ባህሩ ዳርቻ ምድረ በዳው ላይ ወረወርነው አለ አሳነባሩ እንዲተፋው አደረግን አለ አላህ Subhanahu Wa Ta'ala ወሆ ሰቂም እሱ የታመመ በሽተኛ ሲሆን እንዴ በሰውነቱ حتى ራሱ ዑለማዎች ምን እንዳሉ ታውቃለህ? አብዱላህ ብን መስዑድ خرج كهيئة الفرخ ليس عليه ريش ልክ ጫጩት መስሎ ነው አሉ የወጣው ጫጩት ገና አዲስ የተፈለፈለ ጫጩት ያሳነባሪ ምን የለ እንዴ አንተ ሙቀቱ ምኑ ስንት ነገር ነው ያለው እንደው እንደ ሰዋዊ ባህሪ አላህ Subhanahu Wa Ta'ala እንዳይሞት ጠብቆት እንጂ ልክ ጫጩት መስሎ ነው የወጣው ليس عليه ريش ምንም ላባ የሌለው ገና ከንቁላሉ እንደወጣ ጫጩት እንደዛ በቃ ልምስምስ ብሎ ሰውነቱ ልሽቅ ብሎ ከለው ተቀይሮ ነው የወጣው አለ ወሆ ሰቂም ያለው ለህያሉ ጌታ የገለጸው ይሄንን ነው አለ አላህ Subhanahu Wa Ta'ala አላህ ቢመኔ ወጁዲ ወሉጥፊ على عبده በባሪያው ላይ አላህ Subhanahu Wa Ta'ala እንዲወጣ አደረገው ከወጣ በኋላ ምን ሆነ አካባቢ በቃ የለው አራእ ነው ብለዋል ምድረ በዳ ነው ዳርቻው የባህሩ ዳርቻ እና ምን አለ ለህያሉ ጌታ ወአንበትና عليه شجرة من يقطين አለ ወአንበትና عليه አይ عنده አጠገቡ አበቀልንለት አለ ሸጀረተን ዛፍን አበቀልንለት ቅጠልን من يقطين የቅልቅጠል አበቀልንለት አለ ቅጠል የቅልቅጠል ብዙ ጊዜ ለስላሳ ነው ቅዝቅዝ ያለ ነው ይመቻል ዝንብ እንዳያርፍም ይከላከላል ይሄ አይነት አለው ዝንብ አያርፍበትም ይባላል አንተ የቅልቅጠልና የዱባ ቅጠል ዝንብ አያርፍበትም ይባላል ይይዛታል የሆነ የሚጎዳት ነገር አለ መሰለኝ እና አላህ Subhanahu Wa Ta'ala ያንን አበቀላ አጠገቡ فأنبتنا له الله سبحانه وتعالى وأنبتنا عليه لمن بالعرائنا له مجمريا ምንም አይነት በቃይ እጽዋት የሌለበት ምድረ በዳው ላይ እዛ ላይ ጣልነው ወረወርነው ነው ያለው አሳነባሪው እንዲተፋው አደረግነው ወደዛ እንዲተፋው አደረግነው ዳርቻው ላይ አረፈ ምንም አይነት እጽዋት የለም ሐሩር እንዳይጎዳው ፀሐይ እንዳይጎዳው አላህ Subhanahu Wa Ta'ala የቅልቅጠልን አበቀለለት ሸጀረተም يقطين شجرة القرع ይሄንን አበቀለለት فكان ذلك الشجرة غطاء ناعمة يظلل የሚጠልለው ጥሩ ምን አደረገለት ለስላሳ የሚሸፈንበት ጅስሙ ላይ የሚያደርገው ይሄንን እንዲጠቀም አደረገው يقيه من اجل ان يقيه حر الشمس የፀሐዩን ሐሩር እንዲጠብቀው ማለት ነው ይሄን አደረግንለት አለ ለህያሉ ጌታ አላህ Subhanahu Wa Ta'ala ሱብሃንአላህ የጌታችን አላህ Subhanahu Wa Ta'ala አዛኝነት አያችሁ በዛህ አንከባከበው በዚህ እንዲድን አደረገው ለተአምር አተረፈው ለተአምር ምን ያክል ቆየ አሳነባሩ ሆድ ውስጥ ምን ያክል ቆየ 40 ቀንም ይላል ጧቱ ጦት ከሰዓት ነው የተፋው ይላል 3 ቀን 3 ሌሊትም ይላል አብዛኛው ዘገባ 3 ሌሊቶችን 3 ቀናትን ብለው ሚነል ሙፈሲሪን የገለጹ አሉ ለማንኛውም አሳው ዋጣው የተወሰነ ቆየ አሳነባሪው መጨረሻ ላይ አላህን ሲማጸን ወደ ጌታው ሲመለስ ኢቅራር ሲያደርግ ኢዕትራፍ ሲያደርግ አላህ Subhanahu Wa Ta'ala አሳው እንዲተፋው አደረገ ከዛም በኋላ ለላህያሉ ጌታ አላህ Subhanahu Wa Ta'ala እንዲህ ይላል وارسلناه الى 100,000 او يزيدون على وارسلناه لاكنوا على ማንን ዩኑስን አለይሂ ሰላም ላክነው الى 100,000 ወደ 100,000 ሰዎች او يزيدون እንደውም ከዚህ በላይ ወደ ሆኑ ወይንም ቢበዙ እንጂ የማያንሱ ማለት ወደ እነሱ ላክነው አለ አላህ Subhanahu Wa Ta'ala ማንን ዩኑስን አለይሂ ሰላም እዚህ ላይ አህሉል ዒልም የሚሉት አለ ወደ 100,000 ህዝቦች ላክነው ወደ ነይናዋ ህዝቦች ወደ ራሳቸው ወደ 100,000 የሚሆኑ አው يزيدون بل يزيدون ከ100,000 ኧረ ከቶንም ከ100,000 የሚያልፉ አው يزيدون
ከመቶ ቢበዙ እንጂ የማያንሱ ወደ ሆኑ ህዝቦች ላክነው አለ ቅድም ወኢነ ዩኑስ ለሚን المرسلين ዩኑስ ከመላእክተኞች ነው ተብሎ ተልኮ ሲያስመርሩት ሲያስቆጡት አምጦ ሄዶ ሸሽቶ አይደል እንደ የደረሰበት እንደገና አሁን አሳነባሪው ከተፋው በኋላ ላክነው ማለት ወአርሰልናው الى 100,000 او يزيد ማለት ምንድነው يقول امام البغوي رحمه الله تعالى في تفسيره እንዲህ ያሲዛላል الى امه اخرى ወደ ሌላ ህዝብ ነው የላከው እነዛኞቹ ነበሩ አይደል ከነሱ ሄዷል አሳው ከተፋው በኋላ አሳነባሪው ከተፋው በኋላ ወደ ሌላ ህዝብ ነው የተላከው يقول الامام ابن كثير رحمه الله تعالى قلت اني انده لالله ولا مانع يكون الذين ارسل اليهم اولا ولنزا امر بالعود اليهم بعد خروجهم من الحوت ካሳነባሪው ከመዋጡ በፊት ወደ ነበረ ወደ ተላከባቸው ህዝቦች ነው አሳው ከተፋው በኋላ ወደ እነሱ ነው የተላከው እዚህ ወአርሰልና ማለት እንደገና ተመለስና ሄደ አስተምራ አልነው ይሄ ይሄዳል እኮ ምንም ችግር የለም ብሎ ኢማም ኢብኑ ከቲር ረሂመሁላህ ተዓላ ይሄንን ይገልጻል نعم እና ተላከ መጣ ወደ ህዝቦቹም አመኑ ሁላቸውም አመኑ فمتعناهم الى حين አጀላቸው እስከሚደርስ ድረስ አጣቀምናቸው አለ فآمنوا فآمن هؤلاء القوم الذين أرسل إليهم يونس عليه السلام جميعهم كلهم أمنوا فمتعناهم አጣቀምናቸው إلى حين እስከ ዕለተ አጀላቸው የእድሜያቸው እንትን እስከሚደርስበት ድረስ ይላል ለላህ ያሉ ጌታ አላህ Subhanahu Wa Ta'ala የሚገርመው በዙ ሁኔታ ላይ ይያሉ ሙፈሲሮች እንደሚሉት ልክ ነብያቸው ሲሄድና ከአካባቢያቸው ጠፍቶ በሚሄድበት ሰዓት እጅግ በጣም ተጨነቁ በጣም ጭንቅ መጣ ጭንቅ ወረሳቸው መድረሻ አጡ ምን በቃ መሬት ጠበባቸው መጨረሻ ላይ ምን አሉ ተሰበሰቡ ተስማሙ በሆነ ነገር እኛማ አለቀልን ቅጣት ከመጣ እንደ ሌሎች ነብያቶች ህዝብ ልቅምቅም አድርጎ ስለሚወስደን የሆነ ነገር ማድረግ አለብን አሉ ተሰበሰቡ ተስማሙ ምን እናድርግ እንዲያለ ሁካታ በሁካታ እንደው እንሰሳውን ሁሉ ለያዩ አህሉል ዒልም እንደሚሉት ማለት ነው እንሰሳውን እንዲለያይ አደረጉ ابن مسعود ومجاهد وسعيد بن جبير وقتادة وغير واحد من السلف والخلف من ناقروا فلما خرج من بين ظهرانهم كما كاكلاቸው نبي الله يونس በወጣ ጊዜ وتحققوا نزول العذاب ቅጣቱን እንደሚመጣባቸው ባሰቡና ባወቁ በገባቸው ጊዜ አለቀልና قذف الله في قلوبهم التوبة والإنابة وندموا على ما كان منهم إلى نبيهم ነብያቸው ላይ ያደረሱትን ግፍና መከራ ያ ውስጣቸውን ተሰማቸውና አላህ ተውበትን ልባቸው ላይ ጣል አደረገባቸውና አንድ ነገር አሰቡ ምን አሰቡ አረ ይሄ ነገር ጉዳችን ነው አሉ ምን እናድርግ እንሰሳን ሁሉ ጥጃን ከናቷ ከላሚቱ እንለይ እንደው በቃ ወፈረቁ በይነ ኩል በሂማ እንሰሳ የተባለ ከጥጃው ከግልገሉ ለዩ ፍየሎችን ከግልገላቸው ግመሎችን ከግልገሏቸው ላሚቱን ከጥጃዋ ለየት ታደረጉት እንቧ ሚያ ጫጫታ እንዳለ እናት በቃ ሰው ድብልቅልቅ አለ ሁካታ ወደ አላህ ተዶሩዕ ነው አሉ ይሄን በቃ ወሰረኹ ወተضرዑ ኢለይ ወተመስከኑ ለደይ እጌታቸው ፊት ስብርብር ብለው ቀረቡ ታንጫጩ ሁካታ ጫጫታ አረ ያ አላህ ወበከር ሪጃል ወንሳ ሴት ወንዱ አለቀሰ ወልበኑ ወንዱ ህፃናቱ ወልበናት ሴቱ ወልኡማት እናት የተባለ ለቅሶ በለቅሶ ሆነ እንዳለ እንሰሳው ሁሉ ጫጫታ ጩኸት በጩኸት ሆነ ወደዋብ ወልመዋሽ እንሰሳው ሁሉ ፈረገተል ኢቢሉ ግመሎችም አጓሩ ወጥጆቻቸው ወኻረተል በቀሩ ከብቶችም እንቧሩ ወአውላዱሃ ጥጆችም ጨሁ እንደዚሁ ፍየሎችም ኡታ ጫጫታ فكشف الله العظيم بحوله وقوته ورأفته ورحمته انهم العذاب ቅጣቱን አላህ Subhanahu Wa Ta'ala አስወገደላቸው አነሳላቸው የሚገርመው አንድ የሚገለጽ ነገር አለ እዚህ ላይ ማለት ነው እንትን በመጣ ቁጥር ቅጣት ማለት ነው ቅጣት በመጣ ቁጥር ከለላህ ያሉ ጌታ አላህ Subhanahu Wa Ta'ala ማለት ነው በመጣ ቁጥር የተጠቀመ የለም ቅጣት ከመጣ ቅጣቱ ተፈጻሚ ነው ቅጣት ከመጣ ማንኛውም ኡማ ማለት ነው ለዚህም አላህ Subhanahu Wa Ta'ala እንዲህ ብሎ ይገለጸዋል ان الذين حقت عليهم كلمه ربك እነዛ የጌታ ቃል ተፈጻሚ የሆነባቸው የተፈረደባቸው የተወሰነባቸው አካላቶች لا يؤمنون አያምኑም ማለት ولو جاءتهم كل آية ተአምር የተባለ ቢያዩ
ቢመጣላቸው አያምኑ እስከመቼ حتى يروا العذاب الأليم አሳማሚውን ቅጣት እስከሚቀምሱ ድረስ የሚገርመው በላ መከራ ሲመጣ አንድም የተረፈ የለም መከራ ከመጣ መከራ አርግዞ የመከራ ዳመና ከመጣ በኋላ ካዩት በኋላ ተስፋ መቆረጥ እንጂ ሌላ ምንም ነገር የለም ማመንም የለም ተቀባይነትም የለም በቃ መጣ አለቀ ያአላህ በእሳይ መለስም አለቀ በቃ ተፈጻሚ ነው የሚገርመው የነብዩላህ ዩኑስ ህዝቦች ግን ለየት ይላሉ እዚህ ላይ እንዴት በሉ አላህ እንዲህ ሲል ገልጿቸዋል فلولا كانت قرية آمنت فنفعها إيمانها إلا قوم يونس لما آمنوا كشفنا عنهم عذاب الخزي في الحياة الدنيا ومتعناهم إلى حين للهيال جتا الله سبحانه وتعالى فلولا كانت قرية لمهنو كتما علتشن عاتنور من كتما علتش آمنت يامنت مكرا سيمت أبات بلاء ست أدبات سيمت أبات آمنا فنفعها إيمانها يتأكمات أمة هزب اللج يلم عندما هزب يلم كنبي الله يونس هزب بفت ينبروا هزبه كله مكرا كنبيات شوقا تقاجتو انبيبلو مكرا سيمت أي ملسل تفز آمين يا نبي الله يونس هزبوش سيكر الناس لا يقل لكن إلا قوم يونس نعلم لكن قوم يونس نقرقن يونس هزبوج لما عملوا قطعتها لك سيمت أباتشو سيامنوا كشفنا عنهم عذاب الخزي يورجة قطعت عن السان الله آل في الحياة الدنيا بقربتهم آل ومتعناهم إلى حين እስከ አጀላቸው ድረስ እንዲጠቃቀሙ አደረግናቸው አተረፍናቸው አዳናቸው አለ ኢላህ ያሉ ጌታ አላሁ ሱብሓነሁ ወተዓላ እንግዲህ ተመልከቱ ወደ አላህ ከልባቸው ሲመለሱ በላኡ መከራው ከመጣ በኋላ እንዲድኑ አድርጓቸዋል እንግዲህ ውስጣቸው እሱ ያየው እሱ ያወቀው እሱ የተመለከተው ነገር አለና ነው ለኢላህ ያሉ ጌታ አላህ ሱብሓነሁ ወተዓላ ያተረፋቸው ያዳናቸው አመኑ በቃ አመኑ ሁላቸው አመኑ እዚህ ላይ ምን ይላሉ መሰላችሁ في الحياة الدنيا ነው የሚለው አኺራ ላይ ሳይቀጣሉ አይቀጡም بين اهل العلم راسو እንትን ነጥብ ከመኖሩ ጋር ነገር ግን አይቀጡም ነው የሚለው በአኺራ ለምን فآمنوا እኮ ነው የሚለው فآمنوا ومتعناهم إلى حين آمنوا እስከ ዕለተ አጀላቸው የእድሜያቸው ክልል እስከሚደርስ ድረስ አጣቀምናቸው ነው የሚለው ፈአመኑ ብሏል ካመኑ ደግሞ እንዴት አድርጎ ካመኑ እንዴት ይቀጣሉ አኺራ ላይ ላላ የለም ስለዚህ ይሄንን ብሎ ለሐያሉ ጌታ አላህ Subhanahu Wa Ta'ala ስለ ነብዩላህ ዩኑስ አለይሂ ሰላምና ስለ ህዝቦቹ ስለነበረው የዳዕዋ ግብ በዚህ መልክ ነግሮናል ለሐያሉ ጌታ አላህ Subhanahu Wa Ta'ala ስለዚህ አላህን እንለምን አላህን እንማጸን እባክህ እንበለው ለሐያሉ ጌታ ብዙ ችግር አለብን ችግር የሌለበት የለም ጅግሩ ይለያያል እንጂ ሲጨንቅህ ሲጠብህ ምድር እኮ مع رحبتها أو مع ساعتها سفي كما هو واقع تتقبلنا لك مدر لذيه كونوا سوي تانكو من نقلاقلي مسلاتشو علي تانكالو تقبت الباتشو عليك إنيا نقري لالو ينيا قد عليك ألن إنيا من ألن إنيا مالت إنيا كترفنن إنيا سونن دي إنيا من دينن مالت درجة يدرسالو ودى الله زور يتوحيدنك على تناقر عقيدهن ياز بارك الله فيك دستنيا تون الله فوارو متلو በቃ ያምርብሃል ሁሉም ደስ ይልሃል እንኳን ተፈጠርኩ የምትልበት ዓለም ነው በቃ ደስተኛ ትሆናለህ ደስተኛ ለመሆን ጌታህን ተማጸን አላህን ለምን አቂዳህን አስተካክል አቂዳህን ያዝ አላህን በብቸኝነት ተገዛ ስለትህ ለሱ እርድ ለሱ የምትምለው በሱ ድረስልኝ እሱን በቃ ወደሱ የምትፈራው እሱን የምትጾመው ለሱ ልጅስጠኝ እሱን ትዳሬን አሳምርልኝ እሱን አዝመራዬን እንዲዛድር እሱን ሱቄን ጠብቅልኝ እሱን ትርፋማ አድርገኝ ያ አላህን ብቻ ለምን አላህን ለምን የሰው ልጅ የሚችለውን ና ቤት አሰራኝ በለው ና ጉድጓድ አቆፋፍረኝ በለው ና እስኪ አስተጫጭለኝ በለው ና እስኪ ቃሸካክበኝ በለው የሰው ልጅ የሚችለውን ከሰው ልጅ ጠይቅ አላህ እንጂ ማንም የማይችለውን ወልይ ናቸው እንደዚህ ናቸው እሳቸው የማይሰሩት የለም የማያዩት ሀገር የለም እያልክ ለስበ አትዘባርቅ ይሄ በፕላስተር የተያዘ የአህባሽ ወሬ ነው ብዙ ድንቃ ድንቅ ሰምተናል ብዙ ድንቃ ድንቅ አይተናል
እንደው አህባሽን ሰው ብለህ አህባሽን ሰው ለመሆን ራሱ ብዙ ዙር ይቀራቸዋል። እንደው እንኳን አምነህ እንደው አህባሽነቱን ካወቅ እንኳን ዲን አይደለም የመንገድ ቅያስ ባትጠይቀው ደስ ይለኛል። ይሄ እንደው ያዛልቃል ያስኬዳል ብለህ አይታመኑም። ዲን ከነሱ አይያዝም። ዲን እንዴት ትይዛለህ አንተዬ? ዲን ከአህባሽ፣ አቂዳህን ከአህባሽ፣ ሱናህን ከአህባሽ፣ ሶላትህን ከአህባሽ፣ አቂዳህን ከአህባሽ ትማራለህ። እንደው ዝብርቅርቅ ያሉ እኛ እኮ ከውጭ መጣን እኮ አይደለንም አንተዬ። ሱፍይ ውስጥ ነበርን። እኛ እንንገርህ ቤቱን ስለምናቀው እንደው ብታየው ያ ቤት እኮ አትለኝም እንዴ ቢላሂ አለይክ እንዴ ግልጽ እኮ ነው እንዴ። የነዛ ወሬ ምኑ ይያዛል? ሰነድ የለው ምንጭ የለው። እንደው አንተዬ ዓለማችን ላይ ዜና ሲነገር አጃንስ ፍራንስ ፕሬስ ይባላል፣ ቢቢሲ እንዳለው፣ አልጀዚራ እንዳለው፣ ከሲኤንኤን ተይዞ እየተባለ ይባላል። የነሱ ወሬ እኮ እንትና አመልሰይ ከጎጃም ይዘው መጡ መሬት ተሸክመው ይልሃል። ይሄ አሁን ይሄ አንተ አናት ላይ እማትችለው ሸክም ነው የጣለብህ። ይሄንን የቻለ ግን ሸክም ጫቃሚ ይሄን ተሸክሞ ያወራዋል ሌላ ላኢላሃ ኢላላህ ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም የሚገርምህ ጌታው ሸህዬ አደም ሲፈጠር የአደም ጭቃ ሲቦካ እኔ በውሃ እርኮት አግዝ ነበር ብለው የደገርን አካባቢ ማህበረሰብ ይሄን ነግረውታል። እንግዲህ የአደም ጭቃ ሲቦካ ጌታው ሸህዬ ውሃ በርኮት አግዘዋል። ስለዚህ አብረው አደም ሲፈጠር ከአላህ ጋር ዋጥተዋል። ጉልበት እኮ እያሉ እኮ ነው። አቡ ጀህል አላለም። አቡ ለሃብም አላለም። እንደዚህ አላለም። ይሄንን የሚሉት እነማን ናቸው? አህባሽ ቀድድ ያሉ ቀዳዳ ወንፊት ጀማዓ ጥራልኝ ብትለኝ በቁጥር አንድነት አህባሽን ነው የምጠቅስልህ። ከኦርቶዶክስ በላይ ይዋሻሉ። ወላሂ የነዚህ ደግሞ ለየት ያለ ነው። የዙህር ውሃ ተጠራቅሞ የዙህር ውሃ ሰው ወሰደብኝ ቢላሂ አለይክ እንደው አላህ ብለህ እንደው ይሄንን የሚያወራ እነሸሱራ እነሸማንጌ ይላል። በሽንት መሽን ያልወጣም ብለው በእምብርት ቀደው ነው የወጡት። እንብቃ የሌለ ተአምር ላሚቱን 30 ጊዜ አርደው በልተዋታል። 30 ጊዜ ይሄን እየተባለ የሚወራ ነው። ጌታው ሸህዬ ይሉሃል። ይኸው ተመልከተው እዛው ጌታው ሸህዬ ዶሪ ጎን እንትና ሚናያ የሚባል ቅራአት ስለቀራሁ እኮ እኔ አውቀዋለሁ ካንተ ምንም ብትለኝ ማለት ነው። አህባሽን ስለ ደገር ሁኔታ ማንን ልጠይቅ ካልክ እኔን ጠይቀኝ። አና ድራቤ አካባቢው ላይ ስለነበርኩኝ ማለት ነው። ባረከላሁ ፊክ። በጣም በሚገርም ሁኔታ ጌታው ሸህዬ ይሄ መሬት ሲዘረጋ በአንድ በኩል ካስማ ይዤ ነበረ። እንግዲህ ድንኳን ሲዘረጋ ካስማ አለ አይደል? ይሄ ችካል የሚመታ በአንድ በኩል መሬት ስትዘረጋ ነበር። ከና አደም በፊት ማለት ነው። ሰውየው ምንድናቸው እነዚህ? ሩቡብያ ድረስ እኮ ነው እየሰጧቸው ያለው። አላህ ሲዘረጋ አብረው አዘረጋግተዋል እያሉህ ነው። ይሄንንና አቡ ጀህል አላሉ። ይሄ ነው እየተባለ ያለው። ስለዚህ ጥንቃቄ ይኑርህ። ይሄንን ደግሞ የአገር ቤት ቃልቻ እሺ አይልም። እኛ እየታገልን ያለው እነሱ ለሆዳቸው ሲሉ ይዋጓል። አይለቆም። ታገል። አቂዳን አስተምር፣ አቂዳ ላይ ጠንክር፣ አቂዳን አሰራጭ ለማህበረሰብ። ስለዚህ ዱዓህን አላህ Subhanahu Wa Ta'ala ለምን በዚህ ረመዳን በዚህ በተከበረ ወር ውስጥ ያ አላህ በል። ትዳርህንም ጠይቅ፣ ስለ ዱንያህም ጠይቅ፣ የምትጠይቀውን ሁሉ ጠይቅ። አሁን ልብ ስብር ይላል። ለምን ትራባለች? እቺ ነፍስያ ስብርብር ትላለች። ስሜት አይዝህም። የተለያየ ነገር እንትን አይልህም። ሐታ ጠላት ትዝ አይልህም። ስብርብር ብለህ ለራስህ የምትገባበት ሁኔታ ነው ያለው። ስለምትራብ ባረከላሁ ፊክ። ወደ አላህ ተማጸን። አላህ ለምን ዱዓችንን ከአላህ ብቻ እናድርግ። እንበርታ አላችኋለሁ። بهذا القدر أكتفي. السلام عليكم ورحمة الله وبركاته. بارك الله فيكم. حياكم الله وبياكم. السلام عليكم ورحمة الله وبركاته.